ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? ደህና ዋላችሁ? ደህና አደራችሁ? እናንተ አታውቁኝ፣ እኔ አላውቃችሁ። ወንድ አባቱ ልጅ መጣሁላችሁ። አንተ ማነህ? ማነህ? አንተስ ማነህ? እኮ ማነህ? ረገዲያ እየነደደኝ እየበሰጨኝ እየበገረኝ አረ መለውን አንተ አረ መለውን አረ መለውን አንተ የምን ጎንደር ነው የምን ወሎ ነው የምን ጎጃም ነው የምን ሸዋ አንድ አማራ በለየው ምናፍቀኛ ምን አልኩኝ ምን አልኩኝ ምን አልኩኝ አማራ 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 አረ አማራ ተቤት በለኝ ወየበልና መሞት ይቁም አንድ ሁንና አካኪ ዘራፍ የሚለው ቃላት የት የመጣ ነው? ፈሪና ጀግና የዘመተለት ሚለይበት ነው። ስማይ ልንገር ሁሉን ቃል በቃል ሀብትና ሱሪ ዘር ይጠይቃል። ሀገር በልቡ ህዝብ እየሞተ ገዳዩን ገሎ እያቃተተ ዲሽቃ መትረጊስ ሚማርከውን የጦሩን ጀግና ማናሉ ስሙን የምን ሽንገራ የምን ቀጠሮ ይለይልናል እንጃ ዘንድሮ 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 የወንዶች ወንድ የወንድ ማርከሻ ወንድ አለ ጀግና የመጨረሻ የፈረስ ጭራ ተቆጥሮ ያልቀው ስሪ ወዳል አይወለድ የፋኖ ታሪክ ተነግሮ ያልቀው የኢትዮጵያ ልጅ የነብሩ ጅራ ሀገር ይመራል በስነ ስርዓት ሲር 30 ሲመለስ 60 እየተረገጠው መሬቱ ከሳ ሲያዩት ለስላሳ ሲተኩስ ነብር አረ ነብርስ ፋታ ይሰጣል የአማራይቱ ልጅ ያበለው ሰይጣን አንተ የቦጅቧጃ ልጅ ፊደል ቀርጬ እውቀት ብዘራ ጫካ መንጥሬ ፍሬ ባፈራ ቅጠል ከመልበስ ሸማ ላይ ባደርስ ጠምቆ ማጠጣት እርሻን ባወርስ አፈር ቆፋሪ ጥበብ ቀማሪ ብሎ አሳደረኝ አምላኩን ፈሪ አረ ገና ነው አረ ገና ነው አረ ገና ነው አገር ምሩልን ብለን ያላቸው ከሰው አብልጠን የመረጥናቸው ከሞት ጋር ታግለን ያሻገርናቸው የዘር ምጥ ሆነው መሸሸጊያቸው ዘምተው አያውቁ ወይ አልታጠቁ ታሪክ አያውቁ ወይ አይጠይቁ የሐሰት ትርክት እየጠመቁ ከእኛ ሲጣሉ ቀድመው ወደቁ ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አልፋለሁ። የባለገዲ ሀው አድማ በተና ሻለቃ መሪ ተደመሰሰ። አማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር በቀን ግንቦት 29 17 ወረኢሉ እና ለገሂዳ ወረዳ አዋሳኝ ሽከፍ ከተማ የፋኖን አባላት ታፍናለሁ ብሎ የገባው ያገዛዙ ኃይል ታፍኖ ተመቷል። 752 ብርጌድ የተሰማ ሻለቃ አባላትን እና የአመራርን ሊያፍን የመጣውን ወራሪና ዘራፊ ቡድን ከ12 በላይ ሙት የሆኑ ያገዛዙ ቁልፍ ሰዎች ይገኙበታል። ከ17 በላይ ቁስለኛ ተደርጓል። ያገዛዙ አድማ በተና ሻለቃ መሪው ሻለቃ መብቶ መኮንን እስከ ወዲያኛውም ተሸኝቷል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩ
አመራሩንና ሶስት አገዛዙን ጦር ከገደለ በኋላ ጥይት ሲጨርስ በጀግንነት በራሱ ጥይት ራሱን ለተከበረው የአማራ ሕዝብ ተሰውቷል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጠላት እጅ አልሰጥም ፎክሮ ተሰውቷል። ሌላ አንድ ቀላል ቁስለኛ አባል ሲኖር ሌላ በወገን ላይ የደረሰ ጉዳት የለም። ሊከብ የመጣውን ተከቦ ተቆጥቅጦ ወጥቷል። የፋኖ ምት መቋቋም ያቃተው ያገዛዙ ጦር የፋኖ ቤተሰብ የቆም እንስሳት ዘርፎ ወስዷል። ከዚህም ቀደምም ብዙ ቤት ማቃጠሉ ይታወሳል። በዚህም የሚሰማው የፋኖ ኃይል ባለመኖሩ የበለጠ በቁጭት ሸማቂው የፋኖ ኃይሉ ተነሳስቷል። በመቀጠልም የአማራ ፋኖ ብሔራዊ ኃይል በላስታ እንጃፋት ቀጠና በተደረገ አውደ ውጊያ ሻለቃውን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ቆሰሉ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ጥራሪ ክፍለ ጦር ነበልባሎች ፋኖዎችና በብልጽግና መራሹ መካከል በተደረገ አውደ ውጊያም በጠላት ሰራዊት ላይ ከባድ ሰራዊት ኪሳራ ደርሷል። በላስታ ጀነራል አሳምነው ጽጌ ኮር ድር የሚገኘው ጥራሪ ክፍለ ጦር በጀምዶ አካባቢ በሚገኘው በበቅሎ ማነቂያ ግንዳ ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን የብርሃኑ ጁላ ሰራዊት በወንዳች ባረንጃ ፊት አድርጎ ላስታ ይበልባል የአይነ ቡጋናና ላኪው ጋዝቢሌን ዛይሉ ብሎ የመጣውን የጠላት ጦር ጥራሪዎች የወንዶች ቁና ይባር ሜዳ ላይ ግንቦት 28 2017 ዓ.ም ሲያራግፉት የዋሉ ሲሆን ይባር መለየ መገንጠያ ላይ አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ ቆስለዋል። መዳረሻው ድልና ነጻነት የሆነው የአማራ ፋኖ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ብያብን አሳውቆናል። በአፋባ ጎጃም ቆጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ 7ኛ ቀን ውሎ ከሞጣ እስከ አዴት ያለውን አገር አቋራጭ ጥቁር አስፋልት በመውረር የፋኖን የገቢ ምንጭ አደርቃለሁ በማለት ከየቀጠናው አሰባስቦ የመጣውን የጠላት ኃይል ግንቦት 30 2017 ዓ.ም በአፋባ ጎጃም ቀጠና ሁለተኛ ክፍለ ጦር ዳምጤ የገባውን ጠላት በከበባ እስከ መጨረሻው ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ገዳይ ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ከቀጠናው ለቆ መውጣት ለጊዜው ከመደምሰስ አምልጧል። ይህንን ቀጠና ለማስከበር ደከመኝ ሰለቸኝ ሳትሉ ለአንድ ሳምንታት ተከታታይ ቀናት በተጠንቀቅ በመቆም ስትታገሉ የነበራችሁ ሁለተኛ ተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ በበላይነት በመምራት የሁለተኛው ክፍለ ጦር መቻይ ላዳኙ ኮማንዶ ያበረ አዳሙ ሻለቃና በክፍለ ጦሩ ስር የምትገኙ አምስቱም ብርጌዶች በተለይ መብረቁ ተፈራ ብርጌድ ላደረጋችሁት ከፍተኛ ተጋድሎ በዚህ ትግል ውስጥ በተሰዋ ጓደኞቻችን ስም ምስጋናችን ይድረሳችሁ እያልን ወደ ቀጣዩ